ከቦክሲንግ ዴይ በኋላ ትናንትና በእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ወይም የውድድር ዓመቱ አጋማሽ ላይ እየተቃረበ እንገኛለን። በተለያዩ ስቴዲየሞች በርከት ያሉ ጨዋታዎች ተደርገው ነበረ። ማንቸስተር ሲቲ፣ አርሰናል እንዲሁም ደግሞ አስቶን ቪላ 2-1 በሆነ ውጤት ተመሳሳይ ጨዋታቸውን አሸንፏል። ሊቨርፑልን በተመሳሳይ 2-1 ያሸነፈበት ነበር። ትናንትና ወሳኝ ከነበሩ ጨዋታዎች መካከል ምሽት ላይ የተደረገውን አንደኛውን ጨዋታ የአርሰናል የሊጉ መሪ የአርሰናልና ብራይተንን ጨዋታ አንስተን እንጀምር። ዛሬም የሚደረጉ ጨዋታዎች አሉ። ከነገ በስቲያ ደግሞ በጣም ወሳኝ ጨዋታዎች አሉ። እነሱን በቀጣይ ቀናት በስፋት እንመለስባቸዋለን። አርሰናል በብራይተን በኩል ከባለፈው ዓመት ጀምሮ ትናንትናም በሰራነው የፕሪማች ጨዋታውን አስቀድመን በሰራነው ቪዲዮ ላይ ስናነሳ ነበረ። ባለፈው ዓመት ሁለቱንም 1-1 በሆነ ውጤት አጠናቆ ነጥብ የጣለባቸው ጨዋታዎች መካከል አንደኛው የብራይተን ጨዋታ ነበረ። ትናንትና ግን 14ኛው ደቂቃ ላይ ማርቲን ኦዴጋርድ በጣም ቆንጆ ግብ ከፍጹም ቅጣት ምት ክልል ውጪ ወይም ጠርዟ ላይ አግኝቶ ማስቆጠር ቻለ። ጨዋታውን አርሰናል 1-0 እየመራ የመጀመሪያው አጋማሽ ተጠናቀቀ። ከዛ በተጨማሪ ብዙ ድሎች ነበሯቸው የአርሰናል ተጫዋቾች። በተለይ ቪክተር ዮኬሬሽ የመጀመሪያው ደቂቃ ላይ በጣም ግልጽ ኳስ ማስቆጠር የሚችልበትን እድል ሳይጠቀምበት ቀረ። በሁለተኛው አጋማሽ 52ኛው ደቂቃ ላይ ጆርጂኖ ሩተር በራሱ ግብ ላይ ያስቆጥሮ አርሰናል 2-0 እየመራ በጣም ምቾት ላይ የተደላደለም ይመስል ነበረ። ነገር ግን ጎሜዝ 64ኛው ደቂቃ ላይ ብራይተንን ወደ ጨዋታ ለአርሰናልም ጫናን የፈጠረች ግብ አስቆጥሮ ዲየጎ ጎሜዝ ጨዋታው ከዛ በኋላ በእርግጥ ግብ አልተመለከትንበትም 2-1 በሆነ ውጤት ተጠናቋል። ለሚኬል አርቴታ ግን በጣም በመጨረሻዎቹ ደቂቃዎች ላይ የጌም ማኔጅመንቱ ከባለፉት ጨዋታዎች ላይ የተሻሉ ነበረ ማለት ይቻላል። እስቲ ሀሳቦቻችሁን ጻፉልን ከጨዋታው ጋር በተያያዘ። ከዚህ በፊት ለምሳሌ የወልቭስ ጨዋታ ላይ በጣም ተጨንቆ ነበር አርሰናል ያሸነፈው ከወልቭስ ጨዋታ በተጨማሪም የኤቨርተንም ጨዋታ የመጨረሻ ደቂቃዎች ላይ በጣም አስጨናቂ አጋጣሚዎች ነበሩ። የትናንትናው ጨዋታ ላይ በጣም ጥሩ ነበር እያለን አይደለም፣ ነገር ግን በአንጻራዊነት የተሻሉ ነገሮች አሉ። ጋብርኤል ማጋሌሽ ትልቁ ዜና ነበረ። ትናንትና ስናነሳ ነበረ። በሆቴል ተመልክተነዋል። ከጨዋታው አስቀድሞ ወደ ዝግጅት ወደ ሆቴል ይገባሉ በሁሉም ተጫዋች በአንድ መንፈስ ከተለያዩ ነገሮች ተጫዋቾችንም ለመጠበቅ ፕሮቴክት ለማድረግ በአንድ መንፈስ በአንድ ቦታ ነበረ ቆይታ የሚያደርጉት። ያንን ተመልክተናል። በሆቴል ሲገቡ የጋብርኤል ማጋሌሽን ተመልክተን ለጨዋታው ዝግጁ ነው ስንል ነበር። እኛ አስቀድመን በርግጥ ለአስቶን ቪላ ጨዋታ እንደሚደርስ ስናነሳ ነበር። አሁን የአርሰናል ቡድን ባለፉት 4 ጨዋታዎች ላይ ለምሳሌ ከወልቭስ ጋር 2 ኦን ጎሎች ናቸው። ከኤቨርተን ጋር ፍጹም ቅጣት ምት ነው። ከዛ በተጨማሪ የክሪስታል ፓላስ ጨዋታ ላይ ኦን ጎል የተቆጠረበት ነበር። ማክሲም ለኳ በራሱ ግብ ላይ አስቆጥሮ ትናንትናም ሌላ የኦን ጎል በጆርጂኖ ሩተር ተመልክተናልና ከዚህ በፊት አርሰናል ዳርክ አርት ይባል ነበር። ሴት ፒስ ኤፍሲ እየተባለ ብዙ ደጋፊዎችም ተቃራኒ የቡድን ደጋፊዎችም ሲሰጡት ነበር እንደዚህ አይነት ስያሜ። ክሊን ሺት ኤፍሲ፣ ስኳድ ዴብዝ ኤፍሲ እያሉ ኦፕን ፕሌይ ጎልስ ኤፍሲ እያሉ ብዙ በጣም ብዙ የተለያዩ ስሞች ሲሰጡት ነበረ። አሁን ኦን ጎል ኤፍሲ ቢባል አይበዛበትም ወይ እያሉ መቀለድ ጀምሯል። በእርግጥ በተደጋጋሚ አርሰናል በቅርብ ጊዜያት ላይ ከዳርክ አርት ወይም ከዚህ ከሴት ፒስም ወጥቶ ብዙ የኦፕን ፕሌይ ግቦችን ሲያስቆጥር ኦፕን ፕሌይ ኤፍሲ እየተባለ ነበረ። በሚያስቆጥራቸው ግቦች በሚጫወትበት መንገድ ጭምር የሚሰየም ስያሜ እየሆነ በተደጋጋሚ እየተመለከተን እንገኛለን። ከመጥፎ የሚነሳ አይደለም። በተደጋጋሚ ግን የትኛውም ቡድን ለምሳሌ የአርሰናል ቁጥሮችን ስንመለከት ባለፉት ጨዋታዎች ላይ 4 ኦን ጎሎች ተመዝግቧል። ይህንን 4 ኦን ጎል ከዚህ በፊት ያስመዘገበው 182 ጨዋታዎች ላይ የነበረ ቁጥር ነው። እንግዲህ በዚህ ባጭር ጊዜ ይሄን ያክል ቁጥር የተመለከትነው ለሁሉም በጣም ጥሩ ጨዋታ ነበረ። በመጀመሪያዎቹ ደቂቃዎች ላይ ግን ብዙ ግቦችን አርሰናል ማስቆጠር የሚችልበት ቡካዮ ሳካ ብዙ አምካኝ ነው። በጣም ግልጽ የሚባሉ ኳሶችን ለቡድን አጋሮቹ ማቀበል በሚችሉበት ቦታ ላይ ሆኖ ማቀበል ሳይችል የተመለከትንበት ነበር። በጥሩ ብቃት ላይ ግን ማርቲን ኦዴጋርድ መመለሱ በጥሩ ዜና የሚታይ ነው። የጋብርኤል ማጋሌሽ በሜዳ ላይ በጥሩ ብቃት ተመልክተናል። ያም ከአርሰናል ጋር በተያዘ ሊነሳ የሚችለው ከባለፈው ዓመት አንጻር አንዳንድ ቁጥሮችን እንመልከት። ሚኬል አርቴታም የሰጠው አስተያየት አለ። ባለፈው ዓመት በዚህ ደረጃ ላይ ከ18 ጨዋታዎች በኋላ ከሰበሰበው ነጥብ አንጻር 32 ነጥቦች ነበሩት። አሁን 10 ነጥብ ጨምሮ 42 ነጥቦችን ይዞ ሊጉን እየመራ ይገኛል። አንዳንድ ጨዋታዎችን እንመልከት። ባለፈው ዓመት ለምሳሌ ነጥብ የጣለባቸው ጨዋታዎች ከሜዳው ውጪ ከማንቸስተር ዩናይትድ ኦልድ ትራፎርድ ጋር ከቶትናም ጋር እንግዲህ
በቶትናም ሆትስፐር ይቅርታ ከሊቨርፑል ጋር ያደረገው ጨዋታ እንዲሁም ደግሞ ከኒውካስል ዩናይትድ ጋር ከሜዳው ውጪ የተሸነፈበት ከዌስትሃም ጋር በሜዳው የተሸነፈበት ጨዋታ ከፉላም ከክሪስታል ፓላስ ከቼልሲ ጋር አምና ማቻ ነበረ፣ ዘንድሮ ማቻ ነበረ፣ ከብሬንትፎርድ እንዲሁም ብራይተን እንዲሁም ኤቨርተን የሚጠቀሱ ቡድኖች ናቸው። ከነዚህ ቡድኖች ጋር ከሊቨርፑል ጋር ተሸንፏል። አምና በሜዳው ባቻ ውጤት ነበር ያጠናቀቀው በሊቨርፑል ሜዳ በተደረገው ጨዋታ ላይ። ዘንድሮ ግን ሽንፈትን አስተናግዷል። እንዲሁም ከአስቶን ቪላ ጋር አምና አሸንፎ ዘንድሮ በአስቶን ቪላ ሜዳ የተሸነፈበት ጨዋታ የሚጠቀስ ነው። ከዛ ውጪ ግን ያሉ ደረጃዎችን በደንብ ያሻሻለበት ዋነኛው ምክንያት በባለፈው ዓመት ነጥብ ከጣለባቸው የፉልሃም ሜዳ ላይ አቻ ነበረ፣ ዘንድሮ አሸንፏል። ከክሪስታል ፓላስ ጋር በሜዳው አቻ ነበረ፣ ዘንድሮ ማሸነፍ ችሏል። ከቼልሲ ጋር አምና አቻ ነበር፣ ዘንድሮ ባቻ ውጤት የተጠናቀቀ ነው። ከብሬንትፎርድ ጋር አምና በኤምሬትስ አቻ ነበር ጨዋታው የተጠናቀቀው፣ ዘንድሮ 2-0 በሆነ ውጤት አሸንፏል። ኤቨርተንን ብራይተንን አምና ገጥሞ ባቻ ውጤት ነበር ያጠናቀቀው፣ ዘንድሮ ደግሞ ሁለቱንም ማሸነፍ ችሏልና እነዚህ አይነት ነገሮች በደንብ ቡድኑን የሚጠቅሙ ናቸው። የዳቪድ ራያ ሴቭ እንዴት አያችሁት? አርሰናል 3 ነጥብ ይዞ እንዲወጣ ዋነኛ ምክንያት ነበረ ብሎ መናገር ይቻላል። ጉዳቶችን በተመለከተ የሚነሱ ዜናዎች አሉ። አርሰናል አሁን 11 ተከታታይ ጨዋታዎችን በሜዳው ሳይሸነፍ ተጉዟል። ባቻ ውጤት ያጠናቀቀበት አንደኛው የክሪስታል ፓላስ ጨዋታ ብቻ ይጠቀሳል። ከዛ ውጪ በመደበኛ ደቂቃ ላይ በአቻ ውጤት የተጠናቀቀ ጨዋታ ስለሆነ ነው። ሌሎቹን በተከታታይ ስንመለከት ኦሎምፒያኮስን እንዲሁም ዌስትሃምን ያሸነፈ 2-0 በሆነ ውጤት አትሌቲኮ ማድሪድን 4-0 በሆነ ውጤት አሸንፏል። ለሁሉም ባየር ሙኒክን፣ ቶትናም ሆትስፐርን፣ ብሬንትፎርድን፣ ወልቭስን ያሸነፈበት ጨዋታ ይጠቀሳል። ትናንትና ደግሞ ብራይተንን 2-1 በሆነ ውጤት አሸንፏል። ሚኬል አርቴታ ጁሪን ቲምበርን፣ ሪካርዶ ካላፊዮሪን በተመለከተ በጣም አለመታደል ነው የነሱ ጉዳት የሚል ነገር አንስቷል። ትናንትና ነበረ በተለይ ማሟሟቂያ ላይ ነበር ሪካርዶ ካላፊዮሪ የተጎዳው። ከትናንትና በስቲያ ወይም ደግሞ ከጨዋታው አንድ ቀን አስቀድሞ ጁሪን ቲምበር ተጎዳ። በስቴዲየሙ ግን ነበረ ጁሪን ቲምበር። ሪካርዶ ካላፊዮሪ ግን ትንሽ ነገር አለመመቸት ተሰምቶታል። ከዛ በኋላ ወደ ሜዳ እንዳይገባ ነው ያደረግነው የሚል አስተያየቱን ሰጥቷል። በዛን ወቅት ላይ ዴክላን ራይስን እስቲ በዚህ ቦታ ላይ ትጫወታለህ፣ በቀኝ መስመር ቦታ ተከላካይነት ቦታ ላይ ትጫወታለህ ስለው ችግር የለውም ለዚህ ዝግጁ ነኝ የሚል አስተያየቱን ነበር የሰጠው። እንደዚህ አይነት አቲቲዩድ በጣም ያስፈልጋል። በጣም በትልቅ ደረጃ የአሸናፊነት ስነ ልቦና ያለው ተጫዋች እንደሆነ መናገር ይቻላል። አሁንም ሚኬል አርቴታ ስለ ማርጂኖች እያነሳ ይገኛል። ማርጂኑ ወይም ልዩነቱ ከዚህ መስፋት አለበት በሚል የሚያነሳቸው ጉዳዮች አሉ። በትክክልም በአርሰናል በኩል ጨዋታውን መግደል አሁንም እየቻለ አይደለምና በጣም ጥያቄ እንዳይፈጠር በቀጣይም በደንብ ሚኬል አርቴታ ይመለከተዋል ብዬ አስባለሁ። ትናንትና ግምቶችን ላኩ ብለን በአርሰናል ጨዋታ ላይ በርከት ያሉ አድማጮች እንግዲህ ግምቶቻችሁን ልካችሁልን ነበረ። ብራይተን 3-2 ያሸንፋል ያለን ዳኔ ኃይሌ ነው። ከዛ በተጨማሪም መሳይ አርሰናል 3-0 ብራይተንን ያሸንፋል ብሎ ግምቱን አስቀምጦ ነበር። ፏድ ጃርሶ በትክክል ከገመቱ አድማጮች መካከል በአስገራሚ ሁኔታ አርሰናል 2-1 ብራይተንን፣ ማንቸስተር ሲቲ 2-1 ኖቲንግሃም ፎረስትን ብሎ ገምቷል። የሊቨርፑልን ብቻ ተሳስቷል። ሊቨርፑል ይሸንፋል ብሎ በወልቭስ 1-0 ገምቶ ነበረ። ነገር ግን አርሰናል 2-1 ማንቸስተር ሲቲ 2-1 በትክክል ሁለቱም ቡድኖች ያሸንፋሉ ብሎ ገምቶ ነበረ። ፏድ ጃርሶ በትክክል ግምቱን አስቀምጦለን ነበረ። ገረሙ ደሳለኝ በብራይተን 3-1 አሸናፊነት ይጠናቀቃል ብሎ ነበረ። ነገር ግን በትክክል አልገመተውም። ተስፋዬ አቸል ያያሉ ይቅርታ አርሲዎች ብሎ ነበር። ነገር ግን አርሰናል አሸንፈው ነው የወጣው። ኦርቢ የተባለ አድማጫችን 3-0 በሆነ ውጤት ብራይተን ያሸንፋል ብሎ ነበረ። ደበበ ጥላውን 3-0 በሆነ ውጤት አርሰናል ያሸንፋል ብሎ ግምቱን አስቀምጧል። ከዛ በተጨማሪ እዮም መለስ 1-1 በሆነ ውጤት ጨዋታው ይጠናቀቃል አርሰናል ከብራይተን የሚል ግምቱን ልኮልን ነበረ። እንዲሁ ኪያ 3-0 በሆነ ውጤት አርሰናል ብራይተንን ያሸንፋል ብሎ በትክክል የገመተ ጥቂት አድማጭ ብቻ ነው የተመለከትነው። ኤርሚያስ መሐመድ በጻፈልን መልእክት ከጅጅጋ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ነበር። ጨዋታው 2-1 በሆነ ውጤት የተጠናቀቀ ነው። ዮኔ ተምሩ 2-1 በሆነ ውጤት አርሰናል ያሸንፋል ብሎ በትክክል ከገመቱ አድማጮች መካከል አንደኛው ነው። የቼልሲን የአስቶን ቪላን ጨዋታም ሌሎችም ግምቶች መተውልናል። እሱን መለስ ብለን እንመለከተዋለን።
እናነሳለን። የአርሰናልና የብራይተንን ባዩ አለማየሁ በግምቱ መሰረት 3-2 በሆነ ውጤት ብራይተን ያሸንፋል ብሎ ነበር። በትክክል አልገመተም። ኢብራሂም መሐመድ ሌላ ግምቱን የላከልን አድማጫችን ነው። ልጅ አኔ ከደቡብ አፍሪካ ብራይተን 2-1 በሆነ ውጤት አርሰናልን ያሸንፋል ብሎ ግምቱን አስቀምጦ ነበር። አሼ 2-0 በሆነ ውጤት ያለን አድማጫችን ነበረ። ሌሎችም ግምቶች መጥተዋል። አብዛኞቹ ግምቶች ግን በትክክል የመጡ አልነበሩም። ጋዲሳ ብቻ አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ትናንትና እንግዲህ ከመጀመሪያ መልእክት ከጻፉልን አድማጮች መካከል አንዱ ነው። ሌሎችም ግምቶች አሉ። እነሱን በየጨዋታዎቹ ላይ እናነሳለን። ሌሎችም ሰይፋ አይነት አድማጮች 2-1 በሆነ ውጤት ብዙ አድማጮች ግምቱን በትክክል ማግኘት እየቻሉ አድማጮችን ተመልክተናል። ሌሎችም ግምቶችን ከጨዋታዎቹ ጋር በተያዘ እያነሳን እየነገርናችሁ እንቆያለን። ከዛ ውጪ በአርሰናል በኩል ትናንትና 3 ነጥብ አግኝቷል። ባለፈው ሳምንት ላይ ዌስትሃም በማንቸስተር ሲቲ ከተሸነፈ በኋላ ሲቲ ሊጉን መምራት ጀምሮ ነበረ። ከዛ በኋላ አርሰናል በድጋሚ ትናንትና እንደ ባለፈው ሳምንትም ኤቨርተንን አሸንፎ የሊጉ መሪነቱ እንደተረከበ ትናንትና ምሽትም ብራይተንን አሸንፎ የሊጉ መሪነት ተረክቧል። አርሰናል በኤምሬትስ አስፈላጊ 3 ነጥብ ይዘው ወጥቷል። ብራይተንን 2-1 በሆነ ውጤት አሸንፏል። የሚኬል አርቴታ ቡድን በጨዋታው ላይ አስገራሚ ነገሮችን ተመልክተንበታል። አሁንም በጉዳት መታመሱን ቀጥሏል። ነገር ግን ማርቲን ኦዴጋርድ በጣም ወሳኝ ሚና ለአሁንም ሌላ ኦውን ጎል የተመለከትንበት ጨዋታ ነበረ። የኤምሬትሱን ጨዋታ በተመለከተ አንዳንድ ነጥቦችን እናነሳለን። የሚኬል አርቴታ ቡድን ማንቸስተር ሲቲ መሪነቱን ተረክቦ ቢጀምርም አሁን ወደ አሸናፊነት ዳግም ተመልሷል። ጨዋታው 2-1 በሆነ ውጤት ተጠናቋል። በአርሰናል በኩል ኦዴጋርድ 14ኛው ደቂቃ ላይ ግብ አስቆጥሮ አርሰናል መሪነቱን ቢያስከብርም በመጀመሪያው አጋማሽ እንግዲህ ከተጠናቀቀ በኋላ በሁለተኛው አጋማሽ ሩተር 52ኛ ደቂቃ ላይ ጆርጂኒዮ ሩተር ያስቆጠራት ግብ በራሱ ላይ አርሰናልን 2-0 እንዲመራ አስችሎት ነበር። ነገር ግን ጎሜዝ ብራይተኖችን ወደ ጨዋታ የመለሰ ግብ 64ኛው ደቂቃ ላይ አስቆጥሮ ለአርሰናል አስጨናቂ ደቂቃዎች ነበሩ። ነገር ግን ከባለፈው ጨዋታዎች የተሻሉ እንቅስቃሴዎችን ተመልክተናል። በተለይ ደግሞ በወልቭሱ ጨዋታ በኤቨርተን ጨዋታ ከተመለከትናቸው የመጨረሻ ደቂቃዎች በጣም የወረደ ደካማ እንቅስቃሴ፣ ከዛ በተጨማሪ ጨዋታውን መቆጣጠር አለመቻል ጋር በተያዘ የሚነሱ ጥያቄዎች በሙሉ ጋብ ያሉበት ነበረ። አርሰናል ትልቁ ነገር የጋብርኤል ማጋሌሽ መመለስ ነው። ከጋብርኤል ማጋሌሽ ጋር በተያዘ እንግዲህ እሱ ባልነበረባቸው ጨዋታዎች ባለፉት 10 ጨዋታዎች ላይ አልነበረም። ያ ማለት ኖቬምበር 8 ላይ ነበር ለመጨረሻ ጊዜ የተጫወተው። ከዛ አንስቶ የአርሰናልን 10 ጨዋታዎች ብንቆጥር 3 ጨዋታዎች ላይ ብቻ ነው ክሊንሺት ያስመዘገበው። በዚህም ጨዋታ ላይ ተቀይሮ ገብቷል። ነገር ግን አርሰናል ክሊንሺት ማስመዝገብ አልቻለም። 30% ጨዋታዎች ላይ ነው ክሊንሺት አስመዝግቦ መውጣት የቻለው። ያ ማለት በሚኬል አርቴታ ቡድን የሱ መመለስ እንደ ትልቅ ዜና ከ3 ነጥብም በላይ የጋብርኤል ማጋሌሽ መመለስ በትልቅ ዜና የሚነሳ ነው። አስቀድመንም ዛሬ ጠዋት ላይ በሰራነው ቪዲዮ ላይ እሱን ስናነሳ ነበረ። ጋብርኤል ማጋሌሽ ወደ ሜዳው ይመለሳል በሆቴል ተመልክተነዋል ስንል ነበረ። በተቀያሪ ወንበር ላይ ጀምሯል። በተለይ በተቀያሪ ወንበር ላይ መጀመሩ ብቻ አይደለም የሚያስገርመው። በአርሰናል በኩል እድለቢስ ነበር ማለት ይቻላል። ጁሪየን ቲምበር በጉዳት ከጨዋታው ውጪ ነበር። የጨዋታው የመጨረሻ ደቂቃዎች ላይ በተች ላይኑ ላይ ተመልክተናል። ነገር ግን ከጨዋታው ስብስብ ውጪ ሆኖ ተመልክተናል። ሪካርዶ ካላፊዮሪ በማሟሟቅ ላይ ያለ ዋርማፕ እያደረጉ የመጀመሪያዎቹ ደቂቃዎች ላይ ገና ጨዋታው ሳይጀመር ወደ ሜዳ ሳይገቡ በፊት ጉዳት አጋጥሞት በሉዊስ ስኬሊ ተቀይሮ ገብቷል። ዴክላን ራይስ እንግዲህ ባልተጠበቀ ሁኔታ በተከላካይ መስመር ላይ የጀመረበት ጨዋታ ነበረ። ጆርጂኒዮ ሩተር በራሱ ግብ ላይ ግብ አስቆጥሯል እያልኩ ስነግራችሁ ነበር። አርሰናል ባለፉት ካስቆጠራቸው 6 ግቦች መካከል ቪክተር ዮኬሬሽ አንዱን በፍጹም ቅጣት ምት፣ ዛሬ ደግሞ ማርቲን ኦዴጋርድ በጨዋታ በጣም ቆንጆ ግብ አስቆጥሯል። ከዛ ውጪ ግን ያሉ 4 ግቦችን ስንመለከት ኦውን ጎሎች ናቸው። ኮልቭስ ጋር 2 ኦውን ጎሎች የተመለከት ነበረ። የክሪስታል ፓላስ ጨዋታ እንዲሁ አንደኛው ኦውን ጎል የተመለከት ነበር። ዛሬ ደግሞ ጆርጂኒዮ ሩተር የብራይተኑ 10 ቁጥር በራሱ ግብ ላይ አስቆጥሮ አርሰናል 3 ነጥብ ይዞ ወጥቷል። በዚህ ጊዜያት ላይ እንግዲህ በ3 ጨዋታ በ4 ጨዋታ እድሜ አርሰናል 4 ኦንጎሎችን ሲያስመዘግብ የአርሰናል ጫናዎች በደንብ የሚነሱ ናቸው። በተለይ ባለፉት ጊዜያት ላይ ማንስተናል። የቡካዮ ሳካ ክሮሶች ይጠቀሳሉ። ዛሬ ደግሞ የዴክላን ራይስ የማዕዘን ምት በቀጥታ ጆርጂኒዮ ሩተር ነክቶት በቀጥታ ወደ ግብነት ተቀይሯል። ከዚህ በፊት አርሰናል በ182 ጨዋታዎች በአጠቃላይ በሁሉም ውድድሮች ላይ 4 ኦንጎሎችን ያስመዘገበው በ182 ጨዋታዎች ነበር። አሁን ግን በነዚህ ጨዋታዎች ላይ በነዚህ የባለፉት ጨዋታዎች ላይ ከወልቭስ ጋር 2
ከኤቨርተን ጋር እንደምሯለን። የኤቨርተን በእርግጥ የፍጹም ቅጣት ምት ግብ ነው። ከዛ በኋላ የክሪስታል ፓላስ ጨዋታ ይጠቀሳል። ዛሬ ደግሞ ከብራይተን ጋር ተመሳሳይ ነገሮችን ተመልክተናል። አስቀድሞ ማንቸስተር ሲቲ 2-1 በሆነ ውጤት አሸንፎ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ጠቦ ነበረ። ያ ማለት አርሰናል 39 ማንቸስተር ሲቲ 40 ነው። አርሰናል ወደ ሁለተኛ ደረጃ ዝቅ ብሎ የጀመረበት ጨዋታ ነበር። ነገር ግን የሚኬል አርቴታ ቡድን በጣም አስፈላጊ 3 ነጥብን ከኤምሬትስ ይዞ ወጥቷል። ጨዋታውን ማሸነፉን ተከትለው ነጥቡን 42 አድርሷል። ሊጉንም እየመራ ይገኛል 18 ጨዋታዎች በኋላ በ42 ነጥቦች። ያ ማለት ደግሞ አሁን በቀጣይ ጨዋታዎች ላይ ከቨርስ የማተር ኦፍ ዴይስ ሲል ነበር ሚኬል አርቴታ ከጉዳቱ መቼ ይመለሳል ለሚለው ሳምንታት እንኳን አይፈጅበትም። በአጭር ቀናት ውስጥ ምናልባት ከአስቶን ቪላ ጋር ከአስቶን ቪላ ካልሆነ በቀጣይ በሚደረገው የአርሰናል ጨዋታ ላይ ከቨርስን እንመለከቷለን ተብሎ ይጠበቃልና ለሱም በጣም ጥሩ ዜና ነው። ከዛ ውጪ የሪካርዶ ካላፊዮሪ የጁሪን ቲምበር ጉዳት በጣም አሳሳቢ አይመስልም። በቀጣይ ጨዋታዎች ላይ እንመለከታቸዋለን። በመጪው ማክሰኞ ደግሞ አርሰናል ካስቶን ቪላ ምሽት 5 ሩብ ላይ በኤምሬትስ ስቴዲየም የሚያደርገው ጨዋታ የበቀል ጨዋታ እንደሚሆን ይጠበቃል። ግምቶቻችሁን ላኩልን ባለው መሰረት ዛሬ በሰራናቸው ቪዲዮዎች ላይ ብራይተን 3-1 ይሸነፋል ያለን አድማጫችን በአርሰናል አሸናፊነት 3-1 ይጠናቀቃል ኪሩ ነበረ። ሌሎችም ግምቶች መጥተዋል። ብራይተን አየነው ሙላለም 2-0 በሆነ ውጤት በአርሰናል አሸናፊነት ጨዋታው የዚህ ጨዋታ ውጤት ይጠናቀቃል ብሎ ግምቱን አስቀምጦ ነበረ። ለሁሉም እነዚህ ግምቶች ብቻ አይደለም ሌሎችም ሀሳቦች መጥተውልናል። በርከት ያሉ ግምቶች ናቸው። አርሰናል 2-0 ያሸንፋል ካለን ካየነው በተጨማሪም እንግዲህ 2-1 በሆነ ውጤት አዳነ ወርቄ ያሸንፋል አርሰናል ብሎ ትክክለኛ ገማቻችን በዛሬው ቪዲዮአችን ላይ አዳነ ወርቄ ነው። ሬድዋን 4-2 በሆነ ውጤት አብዱራህማን አሊ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ነበረ። አዳነ ወርቄ ደግሞ የ2-1 በሆነ ውጤት ግምቱን አስቀምጦልናል። በትክክልን መገመቱን ተመልክተናል። ከዛ ውጪ ሌሎችም የሚነሱ ሀሳቦች አሉ። የሳህሉ አየለ አርሰናል 3-1 በሆነ ውጤት ብሎ ገምቶ ነበር። ብርሃኑ ካሴ አርሰናል 3-0 በሆነ ውጤት ያሸንፋል ብሎ ነበር። እንዲሁም ደግሞ መሙሽ በአርሰናል 3-1 አሸናፊነት ይጠናቀቃል። ሙባረክ ኤልያስ አርሰናል 3-0 በሆነ ውጤት ያሸንፋል የሚል እንዲሁ ነጋ በአርሰናል 3-0 አሸናፊነት ይጠናቀቃል ብሎ ነበረ። ሌላኛው አቢቲሎቭ አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበረ። ኪሩ 3-1 በሆነ ውጤት የሚል ግምትም አስቀምጦልን ነበረ። ወንድሙ የአርሰናል ውጤትን 3-0 በሆነ ውጤት ብሎ ገምቶ ነበረ። ብዙ አድማጮች የተሳተፏችሁበት ነበረ። ነገር ግን አርሰናል 2-1 በሆነ ውጤት ጨዋታውን አሸንፏል። በመጪው ማክሰኞ ምሽት 5 ሩብ ላይ ከአስቶን ቪላ ጋር የሚያደርገው ጨዋታ የኡናይ ኤምሪን ቡድን የመበቂያ በአርሰናልና በአስቶን ቪላ መካከል ያለውን የነጥብ ልዩነት ለማስፋትም በጣም አስፈላጊ ጨዋታ ነው። በመጪው ማክሰኞ የሚደረገው ጨዋታ በዝርዝር በቀጣይ ቪዲዮዎቻችን ላይ እናነሳዋለን። ዛሬ ግን በትልቅ ደረጃ ጋብሪኤል ማጋሌሽ ከገባ በኋላ የጨዋታውን መረጋጋት በደንብ ተመልክተናል። ማርቲን ኦዴጋርድ በሚገርም ብቃት ጀምሯል። ነገር ግን ወደ በኋላ ላይ በተለይ በሁለተኛው አጋማሽ በጣም የተቀዛቀዘውን ማርቲን ኦዴጋርድ የተመለከትንበት ነበረ። ለሁሉም አርሰናል አስፈላጊ 3 ነጥብ ይዞ መውጣቱ ብቻ አይደለም። የሚኬል አርቴታ ቅያሪዎችም በዛሬው ጨዋታ ላይ እንዴት ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። በተለይ ደግሞ እነ ቡካዮ ሳካ የደከሙባቸው አጋጣሚዎች ነበሩ። በተለይ 1-1 በሆነ ውጤት የመጨረሻ ደቂቃዎች ላይ ተገናኝቶ ኳሷን ሲገፋበት የነበረው መንገዱ ራሱ ቡካዮ ሳካ በጣም ድካም ላይ እንደነበረ የሚያሳዩ ነገሮችን እየታዘብንበት ነበረ። ቡካዮ ሳካን በኑኒ ማዱዌኬ ለምን አልቀየርም? ከዛ በተጨማሪ እነ ማርቲን ኦዴጋርድ በኤበሬቼዜ ደቂቃ እንኳን ማግኘት አልቻሉ። በዚህ ጨዋታ ላይ ሚኬል አርቴታ የቀየራቸው ቅያሬዎች ገብርኤል ማጋሌሽን በሉዊስ ስኬሊ ቀይሮ አስገብቷል። የመከላከል አደረጃጀቱን ለማጠናከር የወሰነው ውሳኔ ነበረ። ከዛ በተጨማሪ ቪክቶር ዮኬሬሽን በጋብሪኤል ኢየሱስ፣ ሊያንድሮ ትሮሳርን በጋብሪኤል ማርቴሊ የቀየረባቸው አጋጣሚዎች ብቻ ናቸው ያሉት። ከዛ ውጪ ግን አርሰናል ከዚህም የተሻለ ስኳድ ስብስብ እያለው አሁንም ቢሆን በአቀር ደረጃ የጨዋታውን መቆጣጠር የሚችልበት የመጨረሻ ደቂቃዎች ላይ በተለይ በጌም ማኔጅመንት ደረጃ የሚተች አይነት ጨዋታ አይደለም። ጥሩ ኳሱን መቆጣጠር ችሏል በመጨረሻዎቹ ደቂቃዎች ላይ። ከዛ በተጨማሪም የማዕዘን ምት ላይ ረጅም ደቂቃዎች ኳሱ እንዲቆይ በማድረግ ሚኬል አርቴታ ጫናዎችን ለመቀነስ የእነ ጋብሪኤል ማርቲኔሊ ጋብሪኤል ጄሱስም ጭምር ያንን ሲያደርጉ ነበረ። ድሎች ነበሩ። አርሰናል ተጨማሪ ግቦችን ማስቆጠር የሚችልባቸው። ዳቪድ ራያን እንዴት ተመለከታችሁት? በዛሬው ጨዋታ ላይ የአርሰናል 3 ነጥብ የዳቪድ ራያ ነው ብለን በትክክል መናገር እንችላለን። በጣም የሚገርም ሴቭ የሚንቴን ኳስ ያዳነበት መንገድ የሚያስገርም ነበረ። ለአርሰናል እንግዲህ በጣም ወሳኝ ሚና የነበረው ኳስ ነው። ኳሷን ነክቷት እንኳን የገባች ትመስል ነበር።
ነበረ። ነገር ግን በቀላል መንገድ ኳሷን ማዳን ችሏል። አርሰናልም ጨዋታ ላይ እንዲቆይና 3 ነጥብ ይዞ እንዲወጣ የሱ አስተዋጽኦ የዳቪድ ራያ ሴቭ በጣም አስፈላጊ ነበር። ያችን ኳስ ሲያድን ጉዳት እንኳን ያስተናገደ ይመስል ነበር። የገባ የተቆጠረ ግብ ይመስል ነበረ። ዛሬ በዚህ ጨዋታ ላይ ሌላኛው ደግሞ አስገራሚ የነበረው ከዳቪድ ራያም በተጨማሪ ዴክላን ራይስ ጉዳይ በጣም በትልቅ ደረጃ ምን ነገር ያለበት ነው። ዴክላን ራይስ በዚህ ቦታ ላይ በአስገራሚ ቦታ ተጫውቷል። የቀይ መስመር የጁሪን ቲምበር ቦታ ነው ይዞ ወደ ሜዳ የገባው። በዚህ ሁሉ ጫና ውስጥ በዚህ ሁሉ አስደናቂ ጨዋታ ባለፈው ዓመት ያየውን የቀይ ካርድ የከሳበትን ጨዋታ ነው የተመለከት ነው። ባለፈው ዓመት በቀይ ካርድ ወጥቶ ነገሩ በጣም ከባድ ሆኖ ነበረ። በተለይ አርሰናል 1-1 ነበር ያጠናቀቀው። ሁለቱንም ጨዋታዎች ከብራይተን ጋር አከናውኖ 6 ነጥብ ማግኘት ሲገባው የሚኬል አርቴታ ቡድን ባለፈው የውድድር ዘመን 2 ነጥቦችን አግኝቶ 4 ነጥቦችን ጥሎ ነበረ። በዚህኛው የውድድር ዘመን ግን በአሜክስ ስቴዲየም የሚደረገው ጨዋታ ይጠበቃል። በኤምሬትስ ግን የቤት ስራውን አጠናቋል። በሙሉ 3 ነጥቡን ይዘው ወጥቷል። ለሚኬል አርቴታ በጣም አስፈላጊ ጨዋታ ነበረ። ማርቲን ኦዴጋርድ የውድድር አመቱን የመጀመሪያ ግቡን ያስቆጠረው ብዙ ጨዋታዎችን በጉዳት ምክንያት ያልነበረ ተጫዋች ነው። ከዚህ በኋላ ከማርቲን ኦዴጋርድ ብዙ እንጠብቃለን። በሁለተኛው አጋማሽ ግን በጣም ተቀዛቅዞ ተመልክተነዋል። በኳስ ቁጥጥር፣ በሌሎች መንገዶች ቡካዮ ሳካ ያገኛቸው ድሎች ነበሩ። በጣም ሻርፕ አልነበረም። ነገር ግን ዋናው ነገር በጣም አስፈላጊው 3 ነጥብ መሳካቱ ነው። ሚኬል አርቴታ ያንን የሚመለከት አይነት ይመስላል። ከዛ ውጪ ባሉ እንቅስቃሴዎች በሙሉ ዊሊያም ሳሊባ ነው። ሪካርዶ ካላፊዮሪም ለምን እንደመጣ በምን አይነት ደረጃ አስተዋጽኦን እያበረከተ እንዳለ የተመለከትነው ነው። ማንቸስተር ሲቲ በሪያን ሸርኪ የመጨረሻ ደቂቃ ግብ አሸንፎ ቢወጣም አሁንም ገመድ ጉተታው ለዋንጫው የመጀመሪያ እጅ ላይ እንግዲህ የመጀመሪያ እርምጃ ለመውሰድ የሚጠበቅ ነበር። ባለፈው ሳምንት ላይ አንስተነዋል። ዌስትሃም ዩናይትድን ማንቸስተር ሲቲ አሸንፎ የሊጉ መሪ ሆነ። ከዛ በኋላ ምሽት 5 ሰዓት ላይ በተደረገው ጨዋታ ከማንቸስተር ሲቲ ቀጥሎ ነበረ አርሰናል የተጫወተው። ኤቨርተንን አሸንፎ ወደ ሊጉ መሪነቱ ተመለሰ። ዳግም በዚህ ሳምንት የተመለከትነው ተመሳሳይ ነገር ነው። ማንቸስተር ሲቲ ፎረስትን ካሸነፈ በኋላ ሊጉን መምራት ጀምሮ ነበር 40 ነጥቦችን ይዞ። አሁን አርሰናል 42ኛ ነጥቡን ሰብስቦ ውጤቱንም በነበረበት ማስቀጠል ችሏልና ለአርሰናል በጣም አስፈላጊ ጨዋታ ነበር። እንደዚህ አይነት ጨዋታዎች ላይ ተጽዕኖን ተቆጣጥሮ መጫወት ከዛ በተጨማሪ በሚያስፈልገው ሂደቱ በሙሉ ኳስን ተቆጣጥሮ አስፈላጊ ነገሮችን መመልከት የግድ ያስፈልጋል። ባለፈው የውድድር ዘመን በቅርብ የነበሩ ጨዋታዎችን እንመልከት። ከቪላ ጋር ከሜዳ ውጭ አርሰናል ቪላ ፓርክ ላይ አርሰናልን በተመለከተ አርሰናል አሸንፎ ነበረ። ነገር ግን በዚህኛው ውድድር ዘመን ከቪላ ጋር ተሸንፏል። ብሬንትፎርድን ባለፈው የውድድር ዘመን አቻ ነበር የተለያየው። በዚህኛው ውድድር ዘመን ግን አርሰናል አሸንፏል። ምናልባት በቅርብ ጨዋታዎች ላይ ያልተሳካለት ከባለፈው ዓመት ውጤቱ ማሻሻል ያልቻለው የቪላ ጨዋታ ነበረ ማለት ይቻላል። ከወልቭስ ጋር አምናም አሸንፏል፣ ዘንድሮም አሸንፏል። ከኤቨርተን ጋር አምናባቸው ውጤት የተጠናቀቀ ነበረ። በያዝነው የውድድር ዘመን ደግሞ ኤቨርተንን በቪክተር ዮኬሬሽ ብቸኛ ግብ አሸንፏል። ከብራይተን ጋር የነበረውን ጨዋታ ዛሬ ተመልክተናል። አምና 1-1 በሆነ ውጤት ዴክላን ራይስ በቀይ ካርድ የወጣበት ጨዋታ ነበረ። በዚህኛው የውድድር ዘመን ግን ብራይተንን 2 ጊዜ ኤምሬትስ ላይ አግኝቶ ሁለቱንም ማሸነፍ ችሏል። አንደኛው በካራባኦ ካፕ የተደረገ ጨዋታ ነው። በቀጣይ ማክሰኞ የሚደረገው ጨዋታ ይጠበቃል። በቀጣይ ማክሰኞ የሚደረገው ከቪላ ጋር ነው። አምና ኤምሬትስ ላይ ቪላ ባቻ ውጤት ነበር ያጠናቀቀው። በእርግጥ ወደ ቪላ ፓርክ ሄዶ አርሰናል አሸንፎ ነበር። በዚህኛው ጨዋታ ላይ የግድ አርሰናል ማሸነፍ ያለበት ጨዋታ ነው። ማክሰኞ ምሽት 5 ሰዓት ከሩብ ላይ ይጠበቃል። እንመለከተዋለን። ከቪላ ቀጥሎ ቦርመዝና ሊቨርፑል ናቸው የሚመጡት። አምና ኤምሬትስ ላይ ሊቨርፑልን ባቻ ውጤት፣ በቦርመዝ ደግሞ ከሜዳ ውጪ ቪታሊቲ ላይ የተሸነፈበት ነበር። አሁንም ቪታሊቲ ላይ ከአስቶን ቪላ የኤምሬትስ ጨዋታ በኋላ ቪታሊቲ ላይ ይጫወታል። እነዚህ ጨዋታዎች በጣም የሚያስገርሙ ናቸው። ቪክተር ዮኬሬሽ የመጀመሪያው ደቂቃ ላይ የሳታት ኳስ በጣም የምታስቆጭ ነበረች። ከዚህ የተሻለ ነገር ማድረግ ነበረበት። ገና የመጀመሪያዎቹ ደቂቃዎች ላይ ግልጽ የግብ ዕድል አግኝቶ ነበር። ባለፉት ግቦችን ስናነሳ ሳም ጆንስቶን በራሱ ግብ ላይ፣ ሞይስኬራ በራሱ ግብ ላይ፣ ቪክተር ዮኬሬሽ ፍጹም ቅጣት ምት፣ ማክስ ሎኳ በራሱ ግብ ላይ አስቆጥሮ የክሪስታል ፓላስ ተጫዋች ነው። ማርቲን ኦዴጋርድ ወደ አርሰናል ተጫዋቾች የግብ ስሙ የዞረበት ነበር። ዳግም ጆርጂኒዮ ሩተር ያስቆጠራት ግብ ደግሞ ለብራይተን ተመዝግባለች። እንደ ጨዋታውን ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። ከሁሉ ነገር እኔ እንደተመለከቱት በበጎ ነገር እንዲታይ የምፈልገው የጋብሪኤል ማጋሌሽ ወደ ሜዳ መመለስ ነው። በጣም አርሰናልን አረጋግቶት ክሊንሺቶችን በቀጣይ ጨዋታዎች ላይ በደንብ እንመለከታለን። በጣም
አስፈላጊ ነበር። በመጀመሪያው አጋማሽ ብራይተን አንድ ሞን ታርጌት ሙከራ አላደረገ ነበር። አርሰናል ወደ 15-16 የግብ ሙከራዎችን አድርጎ ነበር። 50ኛው ደቂቃ አካባቢ ነው ብራይተን የመጀመሪያውን ኦን ታርጌት ሙከራ እንኳን ያደረገው። ብዙ የግብ ሙከራዎች የተደረገበት ጨዋታ አልነበረም። ነገር ግን በዚህ ጨዋታ ላይ ብዙ ነገሮችን ተመልክተናል። በኤምሬትስ ዛሬ ከተገኙ ሰዎች መካከል የቀድሞ አርሰናል ተጫዋች አጥቂ ላይ ተመልክተናል። ኤድዋርዶ ዳ ሲልቫ ያንን በጣም ከባድ ጉዳት ካስተናገደ በኋላ የእግር ኳስ ዘመኑ ተበላሽቷል የሚባለው ኤድዋርዶ ዳ ሲልቫን ተመልክተናል። ከዛ ውጪ ግን ሁሉ ሙሉ የነበረበት ጨዋታ ነው። ለአርሰናል አስፈላጊ ጨዋታ ነበር። እስቲ ሐሳቦቻችሁን ላኩልን። ከጨዋታው ጋር በተያያዘ ምን ታዘባችሁ? ሚኬል አርቴታ ምን አይነት ቅያሬዎችን ማድረግ ነበረበት? ጄሱስ አቨርት ሲመጡ እንግዲህ ወደ ፉል ፊትነስ ሲመጡ የቪክቶር ዮኬሬሽ ጉዳይ በጣም ያጠያይቃል። ራሱን በጣም ማብቃት ያለበት ይመስላል። በየጨዋታው ላይ ያንን መመልከት ይኖርበታል። ማርቲን ኦዴጋርድ ከጨዋታው መጠናቀቅ በኋላ ለዴቪድ ራያ ሴቭ ክሬዲት መስጠት ያስፈልጋል። በጣም ትልቅ ሴቭ ነበር፣ በጣም አስፈላጊያችንም ነበር የሚል አስተያየቱን ሰጥቷል። አርሰናል አሁን በሊጉ ላይ መሪነቱን አጠናክሮ ቀጥሏል። ቀደም እንዳልኩት ነው እንግዲህ በቅርብ ጨዋታዎች ላይ በለንደን የሚደረጉ ጨዋታዎችንም በጥሩ የብቃት እያከናወነ ይገኛል። በጣም በሜዳው የሚደረጉ ጨዋታዎችን በቅርብ ጊዜያት ላይ ተመልክተናል። ለምሳሌ ዌስትሃምን 2-0፣ ክሪስታል ፓላስን 1-0፣ ቶትናምን 4-1፣ ብሬንትፎርድን 2-0፣ ወልቨስን 2-1 ከብራይተን ጋር ዛሬ ደግሞ 2-1 በሆነ ውጤት አሸንፏል። የጋብሪኤል ማጋሌሽን መመለስ ደግሞ ከተመለከትን በኋላ ብዙ ነገሮች መናገር ይቻላል። ለሁሉም ሀሳቦቻችሁን ጻፉልን። ጤና ይስጥልን።